እሱ ድሪል ማሰጠህ ትንሽ ማለት ነው። እሱ ጋር ቻርጅ ጋር ዛሬ ደግሞ አውቶማቲክ የልብስ ማጠቢያ ማሽኖች ስክሪናቸው ላይ ኤረር ኮድ ይጽፋሉና ለምንድነው ኤረር ኮድ የሚጽፉት? ኤረር ኮድስ ሲጽፍ ምንድነው ማድረግ ያለብን የሚለውን ነው የምናየው። አውቶማቲክ ዋሽንግ ማሽኖች ስክሪን አላቸው። አብዛኞቹ ስክሪናቸው ላይ ኤረር ኮድ እና ይሄ ማለት ማሽኑ አደጋ ላይ ነው ማለት ነው። ወይም ካጠቃቀም ችግር ወይም ደግሞ በእርጥበት አማካኝነት ብልሽት ደርሶበታል ማለት ነው። እና ማድረግ ያለብን ምንድነው የሚለውን ነገር ነው የምናየው። ባለፈው ኮሜንት ላይ እንዳየነው ኤረር ኮድ ይጽፋል የልብስ ማጠቢያ ማሽኔ ኢስሪ እያለ ነው የሚጽፈውና ምን ላድርግ ብለሽ ነበረ ከኳታር። የልብስ ማጠቢያ ማሽኖች ኤረር የሚያሳዩት አንደኛ ነገር በሩን ከፍታችሁ ለማጠብ በመሞከር፣ ሁለተኛ ነገር ደግሞ የውሃ ኃይል ሲያንስ ወይም ውሃ እየደረሰው ካልሆነ፣ ሶስተኛ ነገር ፓምፕ ቆሻሻ ሲኖረው፣ እንዲሁም የቦታ አቀማመጥ ደግሞ ዋናው ነገር ቦታ አቀማመጥ ሲጨምቁ በተለይ ከ1300 በላይ አርፒኤም ስለሚሽከረከር ሌቭል የሆነ ቦታ ይፈልጋል ማለት ነው እና ኤረር ኮድ ይጽፉባቸዋል። አንዳንዶቹ በብልሽት ምክንያት ይጽፋሉ። አንዳንዶቹ ደግሞ አርጉ የሚሏችሁን ነገር ለምሳሌ በር ሳዘጉ ብላችሁ የምታዙት ከሆነ በር ሳይዘጋ መጭመቅ ስለማይችል አብዛኛውን ጊዜ ይጽፋል። እንዲሁም ደግሞ ውሃ ኃይል ሲያንሰው የሚል ኤረር ኮድ ይጽፋል። የተለያዩ ኤረር ኮዶች አሉ። ከ200 እና 300 በላይ ኤረር ማሽናችሁ እያሳወቃችሁ ነው ማለት ነው። ስለዚህ እነዚህን በምታዩ ሰዓት በ0922 39 78 51 ላይ በመደወል ነፃ ምክር አገልግሎት ማግኘት ትችላላችሁ። እንዲሁም ፎቶ ቴሌግራም ላይ በመላክ ማድረግ ያለባችሁ ነገር እንጠቁማችኋለን ማለት ነው። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ አበረታቱን። እናመሰግናለን። ፓርት 2 ላይ ደግሞ እያንዳንዱ ኤረር ኮድ ምን እንደሆነ ቪዲዮ እንሰራላችኋለን ማለት ነው። እናመሰግናለን። አሜን ፊክስ በ0922 39 78 51 ላይ በአዲስ አበባ ቦታ መተን ሰርቪስ የሚሆኑን እንገልጻለን። እናመሰግናለን።